ዛሬ የሩታ አክስት በጣም አስደስታኛለች። ኖባን መናገር ባለባት ልክ ተናግረዋለች። እያደረገ ያለው ነገር ትክክል እንዳልሆነ እና ከአብርሃም የሚሻል አይነት ሰው እንዳልሆነ በምንም አይነት ነገር ከአብርሃም የሚሻል ሰው እንዳልሆነ እሷም ደግሞ የምታደርገው ነገር እንድታቆም እና በተለይ ኖባ የሚባለው ልጅ እየገፋፋት እንደሆነ እሷ ገልጻለች። ሰላም ተወዳጆች፣ እንዴት ናችሁ? በነገራችን ላይ ላይክ እያደረጋችሁ አይደለም፣ ቪዲዮ እየታየ አይደለም፣ እንዲሁም ሼር አድርጉልኝ። እንግዲህ ትናንት ላውላችንም ሩታ አንጀታችን አብሳናለች በተደረገው ነገር እና ባሳየችው ሪያክቱ። እኔ በነገራችን ላይ ተመችቶኛል በጣም በቃ ማናደድ በምትፈልገው መጠን አናዷልሽ። ግን ደግሞ ኖባን ከሳለሁ እያለ ነው አብርሃም። ማለት አላርፍ የሚል ከሆነ አክስቱ እንግዲህ ለኖባ ሽምግልና ሄዳለች። የምታደርገው ነገር ትክክል አይደለም። ልጅቷን የማይሆን ነገር እንድታረግ አትገፋፋት። እሱ ደግሞ እኔ ሩታን ደስተኛ ከማድረግ ውጪ ሌላ ምንም ሀሳብና ፕላን የለኝም እያለ ነው። የሰው ህይወት እየበጠበጡና የሰውን ትዳር እየበጠበጡ እኮ አይደለም። ኦኬ ትዳራቸው ኦልሬዲ በይፋ እኛ ተፋተናል ብለው ቢለያዩም እንኳን እሷ ፈቅዳ ራሷ ወዳ በራሷ መንገድ ስታመጣ ነው እንጂ አንተ ቤት ድረስ ወንድ ልጅ ጎትህላት ስታመጣው አይደለም። ሁለቱም ነው ማይት ሪሌሽንሺፕ የላቸውም። ከዚህ ፊትም የስልክም ምልልስ የላቸውም። በስልክም በምንም አይታወቁም። እና በእርግጥ ይሄ ሴራ ሁሉ ያንተ እንደሆነ ያው ሁላችንም እናውቃለን። ያ ሆኖም ግን ሳለ አንተ አሁን እየተናደርክ ያለኸው እሱ አብርሃም ከሄርሜላ ጋር በሚያደርጋቸው ነገሮች ግዴታ ሩታም ወንድ አምጥታ ከወንድ ጋር እንደዚህ ነገሮችን ማድረግ አለባት ነው እያልክ ያለው። ይሄ ደግሞ ትክክል አይደለም። በቃ አንተ አብሮ እንዳይሆኑ እንኳን ባትፈልግ ሰላማችሁ ውስጣቸው። ሩታ ደግሞ እውነት ይሄ ልጅ ከወደደችውና ከፈለጋችሁ በራሷ መንገድ መሄድ ትችላለች። ትላንትና ሩታ በጣም ነው ያሳቀችኝ። በቃ ደስታዬን አትንካብኝ አብርሃም፣ በቃ ካሁን አጋጨው ካሁን አላተመው እያልኩላ ነበር። ግን ያው ምንም ነገር አልተፈጠረም። የሩታ አክስት ደግሞ እውነቷን ነው። ከእንደዚህ አይነት ነገር ውስጥ ብትወጣና ከእንደዚህ አይነት ከምታረገው ነገር ድርጊት ብትቆጠ መልካም ነው ብላ አስጠንቀዋለች። እሱ ግን ምንም የሚሰማ አይነት ግትር ሰው ነው። ከዚህ ፊትም ታውቃላችሁ ልጅ ሳይኖረው ልጅ አለህ ብሎ ብዙ የሆነ አታካራ ውስጥ እንዲገቡ ያደረገው እሱ ነው። እንግዲህ ዛሬ ነው በምን አይነት ነገር እንደሚመጡ ሁላችንም እንጠብቃለን። እርግጥ ነው የሆነ ነገር እንደሚፈጠር። ሄርሜላም አልመጣችም። ያው ሄርሜላን አብርሽን ፕራንክ አድርገው ምናምን ነገር ፈትነው እንደሚወዳት አረጋግጣ ነበረ። ሆኖም ሳለ ደግሞ እንግዲህ ዛሬ በምን አይነት ኮንታክት እንደሚመጡ ሁላችንም እየጠበቅን ነው። ግን ዛሬ የሩታ ክስ ትክክል ነው ያደረገችው። በቃ እሱ ከነሱ ህይወት እንዲወጣና ሩታ በራሷ መንገድ የራሷን መንገድ ማስተካከል ትችላለች። ማንም የሆነ እንዲያድጊ በሚያስፈልጋት ሴት አይደለችም። በጣም ጠንካራ፣ በጣም ጀግና፣ ለሁላችን ራሱ በጣም ለብዙ ሰዎች አርአያ መሆን የምትችል ሴት ናት። ገብቷችኋል አይደለም? ስለዚህ ያው አብርሃም ያናደው ነገር እውነት ነው፣ ግልጽ ነው። ቤቱ ስለሆነ ልጁን አጋጣሚ ላይ በሄደበት ቅጽበት ይሄ ነገር ስላየ ስለተፈጠረ አናዶታል። አንዳንዴ የጣሉት ነገር ሌላ ሰው ሲያነሳበት ያው ያናዳል። ታውቃላችሁ፣ ግልጽ ነው። ለምን እንደሆነ አላውቅም። ብዙ ጊዜ እናንተ የተዋችሁት ነገር ሌላ ሰው ሲያጌጥበት ሲዋብበት ምናምን ነገር ብዙ ሰዎች ይናድዳሉ። እኔ ለምን እንደሆነ ይሄ ነገር አይገባኝም። በቃ ከተው ነው ትተነዋል አይደለ? ሲጀመር ደግሞ በዚህን ያህል ራሱ ትዕግስት ሊኖርክ ስለቻለ በጣም ደስ ብሎኛል። አንዳንዴ የሆነ ጓ የምትለው ነገር አለ፣ ግን አሁን ላይ የምታሳያቸው ሪያክቶች በጣም በቃ ፐርፌክት ናቸው። ከዚህ ፊት እኮ የሆነ ጓ ነው የምትለው ምናምን ነገር፣ አሁን ላይ ግን በጣም አሪፍ ነህ፣ ቀጥልበት። እንግዲህ ሩታም ልጁን ከወደደችው ከፈቀደችው ምን ሊፈጠር እንደሚችል ሁላችንም አብረን እናያለን። ግን ነው በምትባል ግለሰብ ከመሀላቸው ወጣ። ራሷ ሩታ በራሷ መንገድ ትጓዝ። ከፈለገችው ከወደደችው በራሷ መንገድ መጓዝ የምትችል ሴት ናት። ያንተ እርዳታ ያንተ ገዛ አያስፈልጋትም። እውነት አንተ ቤተሰብ ነክ፣ እውነት አንተ የእሷ የቤተሰብ አባል ነክ አይደለም። የቤተሰብ አባል እኮ ነገሮችን ለማመቻቸትና ለማስተካከል ነገሮችን ፊክስ ለማድረግ ይጥራል። አንተ ነገሮች ጭራሽ የሆነ በቃ ሬት እንዲሉ ነው እያረካቸው ያለኸው። ይህ ከድሮ ጊዜ የቀረ ነው። ይህ ቤተሰብ ማለት በቤተሰብ የሚመጣ የሆነ ትዳር አለ ሳትታወቁ ምናምን ነገር እንደዚህ ጋብቻ ምናምን ነገር እንደዚህ አይነት ነገር እኮ ነው አሁን ላይ እየሆነ ያለው። ስለዚህ ልጅቷን ተዋት፣ ልቀቃት፣ በራሷ መንገድ ትጓዝ። የማንም እርዳታ የሚያስፈልጋት ሴት አይደለችም። ኦኬ አብርሃም ስላጠፋ ግዴታ ሩታ ማጥፋት አለባት፣ ሩታ ወጥመድ ውስጥ መግባት አለባት? ኖ በቃ
ድራማውን ማቆም ቢኖርብህ ሮቤል መልካም። በቃ ሩታ በራሷ መንገድ እኮ እሱ ማናደር ትችላለች፣ በተለያየ መንገድ ትችላለች፣ ማድረግ ትችላለች። ምንም የሆነ ሰው የሚያግዛት ሴት አይደለችም። አዎ እንደምችል አሳይታናለች፣ እኛም አጨብጭበንላታል። እኛ በምክንያት ነው ሩታ ጀግና ነች የምንለው። ገብቷችኋል አይደለ? ቤተሰብ ሰብስክራይብ አድርጉ። እሺ ወዶች ይወዳችሁ